በሚሊዮኖች የሚቆጠሩ ተከታዮችን ያፈራው የዓለማችን ቁጥር 1 የሆነው AFTV ሰኔ 6 አዲስ አበባ ስቴዲየም እንደሚገባ በይፋ አረጋገጠ። ይህ ዲና ፕላስ ኒውስ ነው። ሰላም የዲና ፕላስ ኒውስ ቤተሰቦች፣ ዛሬ ይዘንላችሁ የመጣነው መላው የኢትዮጵያ ማህበራዊ ሚዲያን እያናወጠ ያለውና መላው የአርሰናል ደጋፊዎች በደስታ እብድ ያደረገው ትልቁን ሰበር መዝናኛ ዜና ነው። ለቀናት ሲወራ የነበረው ወሬ አሁን እውነት ሆኗል። በአውሮፓ እግር ኳስ ዙሪያ የደጋፊዎችን ድምጽ በማስተጋባት በዓለም አንደኛ የሆነው AFTV ከ3 ቀናት በኋላ ማለትም ሰኔ 6 በአዲስ አበባ ስቴዲየም የሚካሄደውን ታላቁ የዊ ሻምፒዮን ዝግጅት ላይ በራሱ ይፋዊ የቲክቶክ ገጽ ላይ ቪዲዮ በመልቀቅ አረጋግጧል። Big news, Ethiopia! AFTV is coming to you. We are touching down in a few days to the biggest event that the fans in Ethiopia have ever seen. You can be there, we will be there. We're looking forward to it. The party is coming to you on June 6th at the Addis Ababa Stadium. ይህ ዝግጅት ታዲያ ተራ የእግር ኳስ ስብስብ አይደለም። የሀገራችንን እጅግ ታዋቂና ተወዳጅ የሆኑ በርካታ የሙዚቃ አርቲስቶች፣ ድምፃውያንና የቲክቶክ ኮከቦች የሚገኙበት ስፖርትና መዝናኛ ፍጹም የሚደምቁበት የኪነ ጥበብ ፌስቲቫል ነው። ዛሬ በዲና ፕላስ በሰኔ 6ቱ ዝግጅት ላይ የምናያቸው ድንቅና አዳዲስ ነገሮች፣ ከዝግጅቱ በስተጀርባ ያሉብንን ከባድ ስጋቶችና ይሄ ፕሮግራም በዓለም አቀፍ ደረጃ ሊያገኝ የሚችለውን እጅግ ከፍተኛ ተቀባይነት በጥልቀት እንተነትናለን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ለመሆኑ ሰኔ 6 በአዲስ አበባ ስቴዲየም ምን አዲስና ልዩ ነገር ይጠብቀናል? በዝግጅቱ ላይ የሀገራችን ታዋቂ አርቲስቶች በብዛት ይገኛሉ። ድምፃውያኑ መድረኩን በሙዚቃ ሲያሞቁት፣ በሌላ በኩል ደግሞ የAFTV ክሩ ማይክሮፎን ይዘው በኢትዮጵያውያን የአርሰናልና የተቃራኒ ክለብ ደጋፊዎች መሃል እየገቡ ያንን የምናውቀውን እውነተኛና ያልተጣራ ስሜት ወደ ካሜራቸው ያስገባሉ። We should win our games, and that's it, home and away. And another thing, and if you are listening, you Arsenal fans and players or whatever, I went up to Man United, a couple of seats from you. At the end of the day, 4 players thanks us at the end of the day. የAFTV መሪው ሮቢ ላይል እና ቡድኑ አዲስ አበባ ስቴዲየም ውስጥ የሚያስተጋባውን የደጋፊዎች ጩኸት፣ መዝሙርና መተራረብ በቀጥታ ወደ ዓለም አቀፍ ቻናላቸው ሲጭኑት የኢትዮጵያ የእግር ኳስ ፍቅር በዓለም መድረክ ላይ በይፋ ይታያል። ባለፈው በዜናችን እንዳወራነው አቋማቸውን መደበቅ ያቃታቸው ታዋቂ ጋዜጠኞችና አርቲስቶች በሙሉ በዚህ ስቴዲየም ውስጥ ተገኝተው የየክለባቸውን ባንዲራና ማሊያ ይዘው የሚያደርጉት ፉክክር ምሽቱን እጅግ ያማረ መዝናኛ ያደርገዋል። ሁኔታው በጣም ደስ የሚልና ትልቅ ቢሆንም ዝግጅቱ ሊያጋጥሙት የሚችሉ 3 ከባድ ስጋቶች አሉ። በመጀመሪያ አዲስ አበባ ስቴዲየም ያለው የመያዝ አቅም ውስን ነው። የAFTV መምጣትና የአርቲስቶች መደራረብ የፈጠረው ሃይፕ እጅግ ከፍተኛ ስለሆነ ስታዲየሙ ሊሸከመው ከሚችለው በላይ ህዝብ ሊጎርፍ ይችላል። ወቅቱ ሰኔ መግቢያ ላይ እንደመሆኑ ይህም ማለት የአዲስ አበባ የዝናብ ወቅት መጀመሪያ በመሆኑ ከባድ ዝናብ ቢዘንብ የድምጽ ሲስተሙን ወይንም ሳውንድ ሲስተም እና የመድረክ ትርኢቱን እንዳያስተጓጉል ትልቅ የስጋት ምንጭ ነው። በስተመጨረሻም የAFTV ካሜራ ሲመጣ ደጋፊዎች ትኩረት ለመሳብ ሲሉ የሚያደርጉት ፉክክር የአርሰናልና የማንቸስተር ወይንም ቼልሲ ደጋፊዎች የሚያደርጉት መተራረብ ወሰን አልፎ ወደ ግጭት እንዳያመራ አዘጋጆቹ በንቃት ሊከታተሉት ይገባል ሲሉ አንዳንድ ማህበራዊ አንቂዎችም ስጋታቸውን ገልጸዋል። We'll get a front row seat to see what we're up to and celebrate Arsenal winning the title in style. Come on, you Gunners. You do not want to miss this. We've been loving these Africa tours and Ethiopia is next. Make sure you get your tickets for the Addis Ababa Stadium celebration in Ethiopia. ይህ ዝግጅት ሊያገኝ የሚችለው ተቀባይነት ግን ፍጹም ታሪካዊ ነው። በመጀመሪያ ደረጃ በማህበራዊ ሚዲያ በተለይም በቲክቶክ እና ዩቲዩብ ላይ ያለው የቪው እና የኢንጌጅመንት አልጎሪዝም ይሰበራል። የAFTV ይፋዊ ቪዲዮዎች በሚሊዮን የሚቆጠሩ የውጭ ሀገር ተመልካቾች ስለሚያዩዋቸው የኢትዮጵያ የመዝናኛ ኢንዱስትሪ ትልቅ ማስታወቂያን ያገኛል። በሁለተኛ ደረጃ በሀገር ውስጥ ያለው ተቀባይነት ከፍተኛ ነው። ተመልካቹ ሁልጊዜ በስክሪን የሚያያቸው የAFTV ሰዎችን በአካል አዲስ አበባ ስቴዲየም ውስጥ ከአገር ውስጥ አርቲስቶች ጋር ጎን ለጎን ሲያይ የዊ ሻምፒዮንስ ብራንድ እና ዝግጅቱን ያዘጋጁት አካላት በሀገራችን ትልቁን ክብርና ዝና ይቀዳጃሉ። ይህ አይነቱ ፈጠራ የተሞላበት ትልቅ ሁነት ወይንም ሜጋ ኢቨንት ወደፊት ለሚሰሩ ሌሎች የስፖርትና የሙዚቃ ፕሮግራሞች እንደ ትልቅ ማስተማሪያ ሆኖ ያገለግላል። እንግዲህ የዲና ፕላስ ቤተሰቦች የAFTV ሰኔ 6 አዲስ አበባ ስቴዲየም መገኘት፣ የዊ ሻምፒዮንስ አስደናቂ ዝግጅትና ዙሪያውን ያሉ ስጋቶች፣ ጥቅሞች ይህንን ይመስላሉ። እስኪ እናንተ ሰኔ 6 ስቴዲየም ለመገኘት ትኬት ቆርጣችኋል? በAFTV ማይክሮፎን ላይ ወጥቶ ሀገራችንን ወክሎ የሚፎክረውስ ማን ነው? ያላችሁን ማናቸውንም ሐሳብ አሁኑኑ በኮሜንት ላይ ያስፍሩልን። የዲና ፕላስ ዜና ቤተሰብ በመሆን ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። በዝግጅቱ ዕለት እኛም በአካል ተገኝተን አዝናኝ ቪዲዮዎችን ይዘንላችሁ ልንመጣ እንችላለን። እስከዛው መልካም የሰኔ 6 ምሽት ይሁንላችሁ። ሰላም ቆዩ።